እኔ ማምነው አንድ አምላክ ስለሆነ ድምጽ ነው ከሰማይ የመጣው እንጂ ድምጽ ማንነቱ ምንነቱ ብሎ የሚሰጠኝ ከሆነ አለ ከሰማያት ድምጽ መጣ ነው የሚለው። ኦኬ እርግብም የተባለው ደግሞ መንፈስ ቅዱስ እንደ እርግብ ነው እንጂ እርግብ መጥቶ ቁጭ አላለበትም። ብዙ ሰዎች ሙቪ ያዩትን ነው መተው አይምሯቸው የሚስሉት። የሆነ እርግብ መጥቶ ኢየሱስ ትከሻ ላይ ቁጭ አለ የሚመስላቸው። እግዚአብሔር በሰማይም ሆኖ በምድርም ሆኖ መናገር ይችላል። ኢየሱስ ክርስቶስ ነው ራሱ ነው የሚናገረው። ምክንያቱም ጌታችን ኢየሱስ ክርስቶስ በምድር ላይ ሳለ በሰማይ የለም ማለት አትችሉም። በሰማይም በምድርም የሞላ አምላክ ስለሆነ ነው። በመናገር ግን ልጄ ይለዋል። ይህንን የሚጠመቀው ሰው የሚታይ የሚዳሰስ አምላክ ተጠማቂ ሆኖ አይቆምም። የሚጠመቅ ሰው ስለቆመ እኮ ነው ውሃ የሚነካው ሰው ነው እንጂ ማናቸው እያሉ ከሊም ብሎ ቆጥሮ ሶስት ማድረግ ስለማይችል ወዳጄ ከሶስት አካላቱም የሆኑ ከሶስትም አምላክ ሐሳብ ይውጣና አንዱ አምላክ ራሱ ነው። ትንቢተ ኢዮኤል ላይ ምን ይናገራል መሰለህ? እግዚአብሔር በጽዮን ቆሞ አለ። አየህ፣ ቆሞ ድምፁን ይሰጣል፣ ከሰማያትም ቃሉን ይሰጣል። ራሱ ነው እግዚአብሔር በምድር ሳለ በሰማይም አለ። ሁሉን የሞላ አምላክ ስለሆነ እዚህ ጋር ጎሏል፣ እዚያ ጋር የለም፣ እዚህ ጋር ምናምን የሚባል ጌታችን ኢየሱስ ክርስቶስ እግዚአብሔር ስለሆነ ሁሉ በሁሉ የሆነ ሙሉ የሆነ አምላክ ነው ብዬ ነው መከራከር አይቻልም። በቃ መልሻል፣ መቀበል መብትክ ነው። ካልመለስኩ ምራኝም እኮ መልስ አይልኛል አላለውም። በቃ ዝጋው። ምክንያቱም አልመልስልህም፣ አለመቀበል መብትክ ነው። በቃ this is my answer። ያልሆነ አልባል ታታውሪ እንጂ ቀሰኝም እኮ የሰማንኩ ምራኝ እኮ እስቲ ቆይ እንደዚህ እናድርግ። ጥያቄህን አልተረዳችህም ቶኔቶር? አልተረዳችኝም። ኦኬ ምንድን ነበር ጥያቄ? እኔ ልረዳህ እስቲ። ምንድን ነው ጥያቄ? እንኪ ሶፊ እኔ እያልኩ ያለሁት በአካል የተጠመቀው ኢየሱስ ክርስቶስ ከሆነ እኔ ሲጀምር እርግብ የወረደው ማን ነው አይደለም ያልኩ። በመንፈስ ቅዱስ ይሻልሽን መንፈስ ቅዱስ በእርግብ አምሳል የወረደው መንፈስ ቅዱስ ነው አልሽን። ከሰማይ ሆኖ የምወደው ልጅ ይሄ ነው ያለው ማን ነው ነው? ይሄኔ ሶስቱን በአካል የተጠመቀው በእርግብ አምሳል የወረደው ከሰማይ ሆኖ ደግሞ የምወደው ልጅ ያለው አንድ ሰው ነው የምትይን? የምወደው ልጅ ያለው ራሱን ነው የምትይን? ይሄን ነገር በደንብ አድርገህ በቃ ብሪፍ ነው፣ ቀላል ጥያቄ ነው። ጥያቄው ምንድነው? እንግዲህ በማቴዎስ ወንጌል ላይ ያለውን ቃል አንስቶ ቴሪቶር ምን ብሏል? ከሰማይ ድምጽ መጥቷል፣ በአካል ደግሞ ኢየሱስ ክርስቶስ ተገኝቷል፣ በእርግብ አምሳል ደግሞ መንፈስ ቅዱስ መጥቷል። ስለዚህ ሶስትነት አለ። ያ ማለት ኢየሱስ ክርስቶስን የምወደው ልጅ ያለው ማን ነው? ራሱን በራሱን ያለው ማን ነው? የምወደው ልጅ እሱ ነው፣ እርሱን ስሙት ያለው ድምጽ የማ ድምጽ ነው ያለሽ? ቀላል ጥያቄ ነው። መመለስ ካልፈለግሽ መዝለል ትችያለሽ። ወደ እርግቡም ሳትሄጂ ወደ ኢየሱስ ክርስቶስም ሳትሄጂ ቀጥታ ከሰማይ የመጣው ድምጽ የማን ነው የሚለውን ብቻ ነው የምትመልሺው። ካልፈለግሽ አለመመለስ ትችያለሽ። ኧረ መልሼለታለሁ። ኢየሱስ ክርስቶስ እኮ እግዚአብሔር አይደለም ብሎ ካመነ ነው አንድ ሰው ኢየሱስ ክርስቶስ ብሎ ይጠሩልህና ኢየሱስ ክርስቶስ እግዚአብሔር ነው የሚጠመቀው። እዚህ ጋር ቆሞ ያለው ግን ራስ በራስ የሚባል ቆሞ ያለው አይደለም። አሁን ሄቨኔ ከሰማይ የመጣው የማ ድምጽ ነው? የራሱ ድምጽ ነው። የማ የራሱ ኢየሱስ እግዚአብሔር ስለሆነ የራሱ ድምጽ ነው። የራሱ ማለት ኢየሱስ እግዚአብሔር ነው አይደለም ብሎ ከተከራከረኝ ማይኩን ይክፈት ይሞግት። አይ አሁን እዛ ጋር በሶስትነት የተገለጠ ነገር ስላለ ኢየሱስ እግዚአብሔር ስለሆነ በሰማይም ሆኖ መናገር ይችላል። አይችልም ካለ ብቻ ሙግቱን ይቀጥል። ስለዚህ ራሱን በራሱ ነው የምወደው ልጅ ያለው። ራሱን በራሱ አይደለም ራሱን በራሱ የሚባል መንፈስ ስጋና መንፈስ አይደለም። ራሱን በራሱ ነው ምድርም ሆኖ ሰማይም ሆኖ ሰማይ ሆኖ ራሱ ምትለው የሚጠመቀው ምንድን ነው? እኔ ነገር ላቀልልሽ ነው። ሰማይ ሆኖ አባት፣ ምድር ሆኖ ልጅ ሆኖ ራሱ ነው ልጅም አባትም ሆኖ ራሱን በራሱ ነው የሚለው ነው የምትይው? በትክክል ኢየሱስ ክርስቶስ በሰው ልጅነት የሰው ልጅ ይባላል። ጥሩ ሐሳብ። ለዛ ነው ላቅልልሽ ያልኩሽ። ይሄ ነው ሐሳብ ይብላለች። ቶኔቶር ካልተረዳህ ምንድን ነው የፈለግከው? ጠይቃት። በቃ አሁንማ ኦኬ እሺ፣ ትክክለኛውን መልስ ቶኔቶር ንገረን። ሄቨን መተው ትችያለሽ። ትክክለኛው መልስ ይሄ ነው ብለህ ንገረን ቶኔቶር። አንተ ክርም ነገር አይደለም እኮ የሚያከራክር ሰው የእሷ ስህተት ከሆነ ትክክለኛውን ካንተ እንስማ። ከሰማይ ሆኖ ነገር የምወደው ልጅ ይሄ ነው ስሙት ያለው አብ እግዚአብሔር አብ ነው። በአካል የተጠመቀው እግዚአብሔር ክርስቶስ ነው። በእርግብ አምሳል ደግሞ መንፈስ ቅዱስ ነው። ስለዚህ ሶስትነት አለ። በአካል የእግዚአብሔርን ሶስትነት የገለጸበት ክፍል ነው። ሌላ ምንም እንትን የለውም። እኔ እንደዛ ነው የማምነው።
ወልክ ፓስተር ምን አለ መሰለክ፣ እኔ ወልድ አምነዋል አልኩም እኮ ኢየሱስ እግዚአብሔር እሱ አልተናገረም። በሰማይ የለም ኢየሱስ ክርስቶስ በምድር ሲጠመቅ ኢየሱስ ክርስቶስ በሰማይ የለም ብለህ ካመንክ እቀበልሃለሁ አለ እንጂ ለምንድን ነው ሲጀመር በምድር ያለ በሰማይ ድራማ እየሰራ አይደለም ፓስተር እያየክ አዳንቺ ሻንቺ ብቻ ሰሚ አለ ሲል በምን መንገድ ነው? የባህሪ አንድነት አለ። እግዚአብሔር አብ በባህሪ አንድ ነው፣ አይከፈልም። በስጋ ግን እግዚአብሔር ወልድ መጥቷል። ከቅድስት ድንግል ማርያም ተወልዶ ምድር ለማዳን በዚች ምድር መጥቷል። ማን? እግዚአብሔር ወልድ ክርስቶስ። በሰማይስ አብ ከአባቱ ተልኮ ነው ክርስቶስ የመጣው። በሰማይ የላከው አባት አለ፣ አብ አለ። ለዛም ነው የምወደው ልጅ ኢየሱስ ክርስቶስ ይወልክ ፓስተር ኢየሱስ ክርስቶስ ተልኮ መጣ ስትል በምድር ላይ ብቻ ነው ያለው፣ በሰማይ የለም እንዴ? ኢየሱስ ክርስቶስ አብ መንፈስ ቅዱስ ገባኝ እኮ አብ ልኮት አለ። ይሄ ተላከ የምትለኝ የባህሪ አንድ ነው፣ በባህሪ አንድ ነው። ስለዚህ በሰማይም አለ ማለት ነው። በምድር ተልኮ የመጣው በሰማይም አለ አይደል? ግን ከሶስቱ አካል አንዱ ክርስቶስ ብቻ ነው ሰው የሆነው። እኔና ኦርቶዶክስ ልጅ እንወያይ። ለዛውም ቆይ አንተ አሁን ፕሮቴስታንቶች ቆይ አንዴ ዝም በሉ። እኔ ስለማይመቸኝ ብዙ አልቆይም። ጥያቄ ካላችሁ ውይይቱን በኋላ አድርጉት። ውይይቱን በኋላ አድርጉት ከፈለጋችሁ ማለት ነው። ጊዜያችን እንድንጠቀም ካልሆነ ግን ፓስተር ያዲን አስገባልኝ። አሁን ምራኝ ብቻ ነው ያለው። ያዲ ይመቻል። አንድ ቁጥር ጻፍለትና ምራኝ። ፓስተር ሶፊ ችግር የለም ያለው ይችላል። አሁን ቱሚም መቀጠል ትችላለህ። ምራኝ ነው የሚጠይቀው። ተጠየቅኩኝ እኮ ያስ ቱሚ ማለት አንቺ ተጠይቀሻል ለካ። ይቅርታ ምራኝ ቀጥል። እሺ ይሄን ነገር እናወራበታለን ሌላ ጊዜ። እሺ ቴንኪው። ኦርቶዶክስ አሁን እንዳትዩልክ ማነክ ፓስተር እንዳይወርድ ምክንያት እኔ ተናገርኩት ድና ያርገው ያስወርዱኝ። ኢየሱስ ክርስቶስ እግዚአብሔር ካልሆነ ራሱ በራሱ ካልሆነ ሁሉ ጊዜ እንደዚህ ነገር ተቸግረናል። ኢየሱስ ክርስቶስ ሲጸልይ ራሱ ጸሎት ተቀባይ አይደለም ብሎ ኦርቶዶክሳውያን ካመኑ ይግቡ። ይሄው ሜዳው ፓስተር ቤት ያለ ነው። እኛ ስንናገር ድራማ ይባላል፣ እነሱ ሲናገሩ ልክ ይመጣል። ለምንድን ነው? ኢየሱስ ክርስቶስ መስዋዕትም አቅራቢም ነው ተቀባይም ነው፣ ጸሎትም ጸላይም ነው ተቀባይም ነው። ይሄ በኋላ ማብራሪያውን በኋላ ታደርጊያለሽ። አንዴ እናርግና ኦርቶዶክሳውያን መስፍን ይመስላሉ በኋላ ላይ አድርጉ። እኔ ጊዜ ምንትንም ስለሌለኝ እንትን እናርግ ቶሎ። እሺ ቀጥል ወንድማችን። እሺ እኔ አንድ ጥያቄ ነው የሚያቀርብልኝ። ቅድም ከተናገርከው ነው የሚያቀርበው እና አካል ማለት እኔ ማለት የሚችል ነው ብለህ አብ እኔ ማለት ይችላል እያልክ ቅድም ስታስተምር ነበርና አሁን አንዱ አምላክ በሶስት አካል ተገለጠ ብላችሁ ስታስተምሩ አካልን እኔ ማለት የሚችል ነው ስትሉ አንዱ አምላክ እኔ እያለ ነው ወይስ ተገለጠ እያላችሁ አላችሁት? በእኔነት ላይ ነው ተገለጠ የምትሉት? እስቲ እንደገና አብራራው። መጨረሻ ላይ ያልከው ምንድነው? ኦኬ አንዱ አምላክ በሶስት አካል ተገለጠ ብላችሁ ታስተምራላችሁ አይደል? አይ አንዱ አካል በሶስት አካል አይደለም። አንዱ አምላክ አንዱ አምላክ ነው ያልኩት። አንዱ አምላክ በሶስት አካል ተገለጠ ብላችሁ ካስተማራችሁ አካል ማለት ምን ማለት ነው ብለን ስንጠይቅ እኔ ማለት የሚችል ሰላም እንኳን አደረሳችሁ። እንዴት ናችሁ? ሰላም ነው ወይ? እንዴት ናችሁ? መስፍኔ ዛሬ ሐዋሳ ነኝ። እሺ መስፍን አንድ ጊዜ አንተ መስፍኔ ሐዋሳ ነኝ። ደውልልኝ በማለት ደውልልኝ። ምንድን ነው ፓፓዬ አለልኝ። ሶፊዬ የኔ አባት ወርቀ ዘቦ ብራዘር ምቀረኛ እንትን ላይ ስለሆነ አንዴ ደም የሚዩት አድርገውና እሺ ማይኩን ያዘው ፕሊስ። ደሜ ሪስፔክት ይኖረና እሺ ምራኝ። አካል ማለት እኔ ማለት የሚችል ነው አይደል? ፈቃድ ስሜት አለው። እኔ ማለት የሚችል ነው አይደል? አዎ ኦኬ። አሁን አንዱ አምላክ ተገለጠ የምትሉት በእኔነት ላይ ነው ወይስ እኔ እያለ ነው እየተገለጠ የምትሉት? ገብቷል? በእኔነት ላይ ነው ወይንስ ደግሞ እኔ እያለ ተገለጠ? ራሱ ጥያቄው ምን ማለት ነው? አዎ በእኔነት ላይ ነው ወይስ የሚገለጠው እኔ እያለ ነው የሚገለጠው ነው? እሱ መባል የሚችል እኔ ማለት የሚችል ለምሳሌ ቅድም በተነሳው በማቴዎስ ወንጌል ምዕራፍ 3 መሰረት ለምሳሌ አብ ከላይ ምን ብሏል? የምወደው ልጄ ብሎ እኔ ብሎ ተናግሯል።
አየህ፣ እኔ ማለት የሚችል አካል ማለት ነው በአጭር ቃል። ስለዚህ አብ ለምሳሌ ሰጠው ተባለ። ማ ሲባል እሱ ይባላል። ለምሳሌ አሁን አንተን አጭር ጥያቄ በጠይቅህ ኢየሱስ ክርስቶስን የሰጠው ማን ነው? ለሰው ልጆች ሁሉ ቤዛ እንዲሆን ብዬ በጠይቅህ ማን ነው ትለኛለህ? የምትሄድበት እኔ የጠየቅኩት ማን ነው ትለኛለህ? ቆይ መጀመሪያ አይደለም መልስ ፕሊዝ እባክሽን አንዴ። ይሄ እኮ ኢዚ ነው። አንቺ ቅድም ከነዛ ጋር ስታወሪ ያለበት ባክ ኤንድ ፎር። እኔ አጭር ጥያቄ ነው የጠየቅኩት ራሱ እንዲገባው እስከሆነ ድረስ እንዲገባው በቃ ችል ልጠይቀው። አሁን ኢየሱስ ክርስቶስን ለሰው ልጆች ሁሉ ቤዛ እንዲሆን የሰጠው ማን ነው ብዬ ጠየቅኩ። ማን ነው የሰጠው? እሱ ይቆይ፣ በኋላ ትጠይቀኛለህ። በቃ ተወሽ፣ ሚውት አድርገው። በቃ አንተ አትመልሰውም። ለምን? አንተ የጠየቀውን ጥያቄ መልሶ የሚመታብህ ስለሆነ አትመልሰውም። ስለዚህ እኔ መልስ ሰጠዋለሁ። እኔ ይቅርታ አድርግልኝና ዘይድ ኖ ሁልጊዜ አግሬሲቭ ትሆናለህ ወይ ደግሞ እውቀት አስተማማኝ ከሆነ